አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሁሉ ሰላም ሁሉ መልካም። እኔ ደህና ነኝ አልሐምዱሊላህ። ወሎ ከሚሴ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ኮሜንትም ደግሞ ጻፉልኝ። አስተካክልኝ እንደዚህ አድርጊ የምትሉኝን ኮሜንት ላይ አስቀምጡልኝ እላችኋለሁ። አመሰግናለሁ። ዛሬ እስኪ ስለነ ትዳር ላይ ስለሚማግጡት እንበል ነው ስለ ትዳር ላይ ሆነው ስለሚቀልዱት እንበል። አልገባኝም። እኔ ናሆም፣ አብርሃም፣ ኤፍሬም በጣም የምትቀልዱ ናችሁ። ግን የምር እንደዚህ ትዳር ቀልድ ነው እንዴ? እናትና አባቶቻችሁ ትዳርን እንዴት አድርገው እንዳሳለፉ አታውቁም? እሺ እናንተ ልጅ ነን በሉ፣ ግን አታውቁም ወይ? አብርሃም በጣም አበዛኸው ማስመሰሉን። እንዴት ነው የምትችልበት እንዴ? ልጅቷን ከፈለካት አዋጥፍቻለሁ በል። አጥፍተሃል፣ አዋጥፍቻለሁ በል። እንዳላጠፋው እንኳን ቢሰማ አዎ አጥፍቻለሁ፣ ይቅርታ ሚስቴ፣ እኔ አንቺን ማጣት አልፈልግም በል። ከአንደበት ይውጣ። እንዴ ለምንድን ነው የምታስመስለው? ለምንድን ነው ልክ የምትያያዘው ከትዳር ጋር? ከማን ጋር ነው ልክ የምትያያዘው? ከራስ ጋር እኮ ነው። ይሄንን ትዳር ብታስተካክለው የምትጠቀሙ አንተ ነህ፣ ባታስተካክለው የምትጎዳው አንተ ነህ። እንዴ ፍላጎትህ ትዳሩ ሳይሆን ጀስት ለስራው ከሆነ የምትፈልጋት፣ አይ በቃ ትዳሩ ይቅርብን፣ እኔና አንቺ ስራውን መቀጠል እንችላለን ብለህ ስራውን መስራት ትችላላችሁ እኮ በነፃነት። ግን ይሄን ያክል ለልጅህም ሌላ እንትን ሚሞሪ እያስቀመጥክ ከምታልፍ ምን አይነት አባት ነው ያለህ ተብሎ ለጓደኞቹ ፊት፣ አብሮ አደጎች ፊት፣ ትምህርት ቤት፣ መንደር ልጅህ ከሚሳቀቅብህ ለምን አትተው? ወይ ደግሞ ፊልም ነው ብለህ ክላስ ክፍል ያዝ ነው ስሩ። ጓደኞችህ አስመሳይ፣ አንተ አስመሳይ። እኔ ማን እንደሆነ ለሩታ የሚጠቅማት አላውቅም። እውነት ለመናገር ግን እውነት ትክክለኛ ነገር ከሆነ እዚህ ሶሻል ሚዲያ ላይ የምትመጡ ሴቶች በጠቅላላ ተጎጂዎች ናችሁ ማለት ነው። ትዳር አለን ብላችሁ ልክ እንደ ፉፉና እንደ ፍቅር ማለት ነው። ፍቅር አሁን ራሷን ነበር መስዋዕት ስታደርግ የነበረው፣ ሰውነቷን፣ ጊዜዋን፣ ሙሉ ነገሯን የኔ ፈንድሻ መስዋዕት ስታደርግ የነበረው ለማይጠቅም ማለት ነው፣ ለማይረባው። ግን ለምን አስፈለገ? ሴት ልጅ ይሄን ምን ያህል መበደል? እናታችን እንወዳለን። የቡታጅራ ልጆች በጣም ሴት ያከብራሉ፣ እናቶቻቸውን ይወዳሉ ምናምን። እናቱን የሚጠላ ሰው የለም። በታሪክ እናቱ ለማኝ ብትሆን፣ ቆማጣ ብትሆን፣ ማስጠለይ ብትሆን፣ አካለ ጎዶሎ ብትሆን እናቱን የሚጠላ ሰው የለም። እናት ናት። እምዬ ናት። እህት ናት። ሚስት የራሷ የሆነ ቦታ አላት። ግን ሚስት ላይ ስትደርሱ ለምንድን ነው አይምሯችሁ የማይሰራላችሁ በስነ ስርዓቱ? ውብዬና ናሂ ደግሞ ናሂ በጣም አስጠላብህ። ሰው እንደዚህ በፈጣሪ እጅ ተይዛ ዛሬ ወለደች ነገ ወለደች እያልን እኛ እንኳን አንተ አጠገቡ ያለኸው እኛ እየተሰቀቅን ነው። የሚያያት ሰው ለተመልካች እኛ እየተሰቀቅን ነው። ሆዷ እንዴት እንደሚያስፈራ ራስ አጠገቡ ሆነ ታይዋል። አንተ አላዘንክላትን ማን እንዲያዝንላት ነው? አንተ አላሰብክላትን ማን እንዲያስብላት ነው? እኔ እኮ ግራ ነው የምታጋቡኝ የኢትዮጵያ ወንዶች። በቃ እንዲረገዝላችሁ ትፈልጋላችሁ። ሲረገዝላችሁ ባህሪያችሁ አብሮ ይቀየራል። እንዴ ሲወለድላችሁ ልጅቱን ትፈልጋላችሁ፣ እናትየዋን ግን አትፈልጉ። ምን ማለት ነው? ለምንድን ነው አይምሯችሁን በስነ ስርዓት የማታሰሩት?
የሆነ ነገር ሲናገራች ወይ ጭቅጭቅ አንፈልግ። በጣም የምትገርሙ እኮ ናችሁ። የምሬ ነው። ለምንድነው በህይወታችሁ ላይ ቁማር የምትጫወቱት? ዛሬ ደግሞ የኤፍሬም አባት በጣም ነው ደስ ያለኝ። በጣም ነው ያኮሩኝ ማለት ነው። ጋሽዬ እድሜ ከጤና ጋር ይስጡት። ምን ነው አንዴ በዱላ ቆምጦት በነበር። እውነቴን ነው። አብርሃምንም እኮ እንደዚህ በዱላ ቁምጥምጥ አድርጎ የሚይዝ ቤተሰብ ስላላገኘ ነው። እንደዚህ ኃይለኛ ጠበቅ አድርጎ የሚይዝ ቤተሰብ። ጋሽዬ ይቁመቱት፣ አንዴማ ይቁመቱት ወደ አዲስ አበባ ሳይመለስ። ኧረ ቢስሚላ። ሴቶችን እኮ የምትቀይሯቸው ራሳችሁ ናችሁ ባህሪያቸው። እና ለማንኛውም አትጃጃሉ። የምር እኔ በጣም እኔ በነገራችን ላይ ትዳር አለኝ አልሐምዱሊላህ። ግን ልጆችም አለኝ። ግን ትዳር ሊይዙ የሚፈልጉ ሰዎች እናንተን እያዩ እንዴት አይነት ትዳር ነው የሚያምራቸው? እንዴት አይነት ትዳር እንዲያምራቸው ነው የምትፈልጉት? ያሳዝናል። እኛ ፊልም የምናውቀው አስተማሪ የሆነ ፊልም ሲሰራ ነው። ያሁን ደግሞ የዩቱበሮች ምን ብዬ ልጥራው? እና ለማንኛውም ጋይስ አመሰግናለሁ። የተሰማኝን ነው የምናገረው። እና ፍቅርዬ የኔ ፍልቅልቅ ምን ልበልሽ? ቃላት የለኝም ላንቺ። ታውቂያለሽ እንዴት እንደምወድሽ። እና ሰላማችሁ ይብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ ወሎ ከሚሴ እንደዚህ አድርገሽ ብታስተካኪ እንደዚህ ብታስተካኪ ብላችሁ እንድትመክሩኝ እፈልጋለሁ። እወዳችኋለሁ። ሰላማችሁ ይብዛ። ባይ